ቆማ እያያት እንደው ከየት እንደምትመጣ ከሌላ ፕላኔት እንደምትመጣ የሚጠባበቅ ወንድ አለ። ዞር ዞር ብላ አታይም ወይ ነው? ግራህን ቀኝህን ወደ አዳምም አመጣት። አግባት አላለውም፣ ግን አመጣ። እግዚአብሔር እገሌ ገሌን ያግባ ብሎ አይወስን፣ እገሌን ለገሌ ብሎ አይመድብም። ግን ሔዋኖችን ወደ አዳሞች ምን ይላቸዋል? ያመጣቸዋል። አመጣት። አዳም እግዚአብሔርን አላሳፈረውም። አዳምም ባያት ጊዜ ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ አይገርማችሁ? እንደው አሁን የዘንድሮ ወንድ ቢሆን ኖሮ ትንሽ እንጣናና ይላታል አይደል? አዎ መጀመሪያ እንተያይና ነው የሚለው። አዳም ግን እንዳያት ወሰነ። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ አጥንቴ ስጋዬ ማለት ጀመረ። አዳም ገና ባያት ወለዱ አካሌ አለ። አሁን ዛሬ ዘፋኞቹ አካሌ ነው አይደል? አዳም ወደ ራሱ መሰለ። በእርግጥ አሁን ያሉ ሰዎች አካሌ አይሉም። ብዙ ጊዜ ወንዶች ሚስቶቻቸውን ቆማ እያያት እንደው ከየት እንደምትመጣ ከሌላ ፕላኔት እንደምትመጣ የሚጠባበቅ ወንድ አለ። ዞር ዞር ብላ አታይም ወይ ነው? ግራህን ቀኝህን ወደ አዳምም አመጣት። አግባት አላለውም፣ ግን አመጣ። እግዚአብሔር እገሌ ገሌን ያግባ ብሎ አይወስን፣ እገሌን ለገሌ ብሎ አይመድብም። ግን ሔዋኖችን ወደ አዳሞች ምን ይላቸዋል? ያመጣቸዋል። አመጣት። አዳም እግዚአብሔርን አላሳፈረውም። አዳምም ባያት ጊዜ ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ አይገርማችሁ? እንደው አሁን የዘንድሮ ወንድ ቢሆን ኖሮ ትንሽ እንጣናና ይላታል አይደል? አዎ መጀመሪያ እንተያይና ነው የሚለው። አዳም ግን እንዳያት ወሰነ። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ አጥንቴ ስጋዬ ማለት ጀመረ። አዳም ገና ባያት ወለዱ አካሌ አለ። አሁን ዛሬ ዘፋኞቹ አካሌ ነው አይደል? አዳም ወደ ራሱ መሰለ። በእርግጥ አሁን ያሉ ሰዎች አካሌ አይሉም። ብዙ ጊዜ ወንዶች ሚስቶቻቸውን